ደግሞ ከኔ ይጠይቅ ይድ ከኔ ያ አይ ዴቭ የኔ የመጀመሪያ ጥያቄ ነው። አሁንም ደግሞ ጳውሎስ እኮ ያለው ከጸጋው ወድቃችኋል ነው ያለው። ከጸጋው ተለይታችሁ ወድቃችኋል ነው አይደል ያለው ኤፌሶ ምዕራፍ 5 ላይ። አይ ከጸጋው ሰው ስራውን ሲጨምር እምነት ላይ ለኤፌሶን ማን ነው ሲጽፍ እኮ እንዲህ ብሎ የሚናገርን ሰው ገላትያ 5 ማለት ነው። እንዲህ ብሎ የሚናገር ሰው ከጸጋው ተለይቶ ወድቋል። ከእምነቱ በተጨማሪ ስራውን ስለጨመረ እኮ ነው። ማንም እንዳይመካ ከስራ አይደለም እያለ ስራዬም ራሱ ለመዳን ነው ብሎ ከእምነት በተጨማሪ እምነት ፕላስ ብሎ ስራ ለመዳን እያለ ጸጋን ደግሞ እንዴት ሊቀበል ይችላል? ጳውሎስ ጸጋን ያያያዘው ከስራ አይደለም። ጸጋና እምነት ጸጋና ስራ ለየቅል ናቸው። ሮሜ ምዕራፍ 11 ቁጥር 7 ላይ በግልጽ የሚያስቀምጠው ያንን ነው። ከጸጋ እስከሆነ ከስራ መሆኑ ቀርቷል። ከጸጋ ከሆነ እንግዲያስ ከስራ መሆኑ ቀርቷል። ከስራ ከሆነ ደግሞ ከጸጋ መሆኑ ቀርቷል ነው ያለው። ጸጋና ወንጌል ደግሞ ወንጌል ራሱ ጸጋ ነው። ጸጋና ወንጌል አይለያዩም። ጸጋና እውነት በክርስቶስ ሆነልን ነው የሚለው። ታዲያ እንዴት ነው ጸጋን ከወንጌል ለይቶ ስራን ደግሞ ከጸጋ አገናኝቶ የሚናገርን ሰው ወንጌል አይደለም የሚናገረው ሊባል ይችላል? እኔ ወንጌል ከወንጌል መነጠሉ ነው የኔ ጥያቄ። ጸጋ ከወንጌል መነጠሉ መጽሐፍ ቅዱስ ጳውሎስ በሮሜ ምዕራፍ 4 ላይ ያስቀመጠውን እምነትን ብቻ አስቀምጦ ነው ከስራ አይደለም ብሎ እያስቀመጠ ያለ ስራ ስለሚያጸድቀው ስለዚህ ሰው እያለ እያወራ ያለ ስራ እያለ ስለሚያጸድቀው ስለዚህ ሰው እያለ እያወራ ጸጋንና ስራን ቀላቅሎ ማስቀመጥ ራሱ ይሄ ልዩ ወንጌል አይደለም ወይ? ልዩ ወንጌል ከሆነ ደግሞ ወደዚህ ወንጌል ማምጣት ራሱ ወንጌል መስበክ አይደለም ወይ ነው? እሺ እኔ አሁን መሀል ገባለሁ ከይቅርታ ጋር ይሄንን ኦርቶዶክሳውያን እንደዛ እንደሚያምኑ እንደዛ ነው። ቆይ ይመልሳል። ዴቭ ነው ከዴቭ ጋር ነው የምታወሩት። ቆይ ይሄንን ኦርቶዶክሳውያን እንደሚያምኑ በማስረጃ አንተም እያቀረብ መሆን አለበት። ካልሆነ ግን እነሱ በሌሉበት አይ ቲንክ እኔ ተገቢ ነው ካለ ዴቭ ይመልስልሃል። ብቻ ነው መዳን ነው የሚሉት እኮ እነሱ አሁን እነሱ በሌሉበት ታዲያ ኦርቶዶክስ በስራ ነው ኢኒሻል ሳልቬሽንን በእምነት ብቻ አይደል የሚያምኑት? ያ አይ ኧረ እንደዛ ነው የሚያምኑት እኮ ኢኒሻል ሳልቬሽን አንደኛ የካቶሊክ ነው። በትሬንት ካውንስል የመጣ ነው። ከዛ በፊት ያለውን ካውንስላቸው ላይ ያሳዩናል፣ ማስረጃ ይሰጡናል። አንተ ነው ማስረጃ ማቅረብ ያለብህ እኮ አንተ ነህ። ያ እንደዛ ይሻል። ምክንያቱም ሄዴ በመለስ አይጠበቅበት አንሺ ግድ የለሽም። እንትኑን ቆይ እንትን በይው ስጫቸውና ትንሽ ደቂቃ ዴቭ ይመልስ። ይገባኛል፣ የአንቺ ሀሳብ በጣም ገብቶኛል። ልክ ነሽ። ሩምሽን መምራት አለብሽ። በጣም ጥበብ ነው እየተጠቀምሽ ያለሽው ዛሬ። ግን በጥበብ ይመልሳል ዴቭ፣ ችግር የለም። እኔ ዋስሉን ሄደ ዴቭዬ ነገሮች ለመፍታት ስለሆነ አንቺሽን የበለጠ ይቅርታና ሰላም ብያለሁ። እኛ ማናምነውን ነገር እያላችሁ ስለኛ ማውራታችሁ ታወራለህ። እሱንም ያልከው አሁን ስለ እናንተ እኮ አላወራንም። ስፒሮስዬ ስለኛ ነው እኮ የጠየቀው። በማስረጃ ነው። በነገራችን ላይ እኔ አይደለም ሲክሎስ ያስገባሁት እኔ አይደለም። ግን ማይክ ሚት አድርገህ ጠብቅ። አይ ወርዳለሁ፣ ካልፈለጋችሁ ወርዳለሁ። ግን አለመፈለግ ሳይሆን ከዴቭ ጋር ስለሆነ ትንሽ ሰዓት እናጥፋ እንጂ ስለኛ ግን ነው ስፒሪ ትንሽ ታገስ። እሺ ኦኬ። በዚህ ጥያቄ ላይ ሀኒቾ ባለችው ነው መስማማው። ለምን የኦርቶዶክስን ትምህርት ነው አምጥተህ እዚህ ጋር የኦርቶዶክስ ትምህርት ነው ብለህ እንትን ያቀረብከው? ያንን ኦርቶዶክሶች ትምህርታችን ነው አዎ ትክክል ነው ብለው ካሉ እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መመለስ ያለባቸው። እዛ ቦታ ላይ አልገባም። እኔ የተናገርኩት ላይ ነው መናገር የምፈልገው ማለት ነው። አይ ጨምራችኋል፣ በእንትን ላይ ጨምራችኋል፣ ይሄ ትክክል አይደለም ካልክ ዲቤት ነው የምትገባው። እነሱ ደግሞ አንተ እንዳልከው ከሆነ የሚያምኑት በዛ ላይ ዲቤት ነው የሚገባው ማለት ነው። ስለዚህ ያንን ትምህርታቸውን እነሱ ናቸው ማብራራት የሚገባቸው። እኔ ኦርቶዶክስ አይደለሁም፣ እኔ ፕሮቴስታንት ነኝ። የእነሱን ትምህርት ራሳቸው ናቸው ማብራራት የሚገባቸው፣ ምክንያቱም ሚስ ሪፕሬዘንት መደረግ ስለሌለባቸው ማለት ነው። የእኔ ጥያቄ እኮ እሱ አይደለም እንዴ
እኔ ስፔሲፊካሊ ስለ እንትን ብቻ ሳይሆን ስለ አንድ የእምነት ድርጅት ብቻ ሳይሆን ማንም ሰው ይሁን እምነት ፕላስ ስራ ካለ ለመዳን እምነት ብቻ አያስፈልግም፣ እምነት ብቻ የአጋንንት ነው ካለ ወንጌል ያስፈልገዋል ወይስ አያስፈልገው? ምክንያቱም እምነት ብቻ ነው ጸጋን የሚያሰጠው። ያለ በስራው ከሆነ እንኪያስ ከጸጋ መሆኑ ቀርቷል፣ ከጸጋ ከሆነ እንኪያስ ከስራ መሆኑ ቀርቷል እያለ እርስ በርሳቸው ጸጋና ስራ እርስ በርሳቸው ኤክስክሉሲቭ መሆናቸውን ተናግሮ ጳውሎስ እንደዚህ አይነቱን ሰው ደግሞ የገላትያ ሰዎችን ስራን ስለጨመሩ ከእምነታቸው ላይ ከጸጋ ተለይታችሁ ወድቃችኋል እያላቸው እነዚህን ወደ ጸጋ የሚመለሱትን ሰዎች የሚነገራቸው ነገር ወንጌል አይደለም? ልዩ ወንጌል የተባለውስ ይሄ እናንተ የምታምኑት ነገር ወንጌል አይደለም ማለት አይደለም? ካህኑ ወንጌል መስበክ የሚለውን አይዶን ነው እንዴት እንደተረዳችሁት አላውቅም። ወንጌል መስበክ ማለት በቃ አሁን እየተካሄደ ያለው በአብዛኛው በኢትዮጵያ ማይክ ይዞ ወጥቶ ኢየሱስ ያድናል ምናምን በሚለው ሴንስ ነው እየተረዳችሁት ያላችሁት። ዲቤት ራሱ ወንጌል ነው እያልኩ ነው እኮ ልዩነታችን ላይ ዲቤት ስናደርግ ወንጌል ነው እየተሰራ ያለው። ማይንዝ ቤረር እያልኩ እያሳየው ነው እኮ። ዲቤት ወንጌል ነው። የግዴታ ማይክ ይዤ እናንተ ጌታ ሊመጣ ነው ንስሐ ግቡ እሱ እንደዛ ነው እንደ ይሳል ነው። ዲቤት ራሱ ወንጌል ነው። አሁን እዚህ ጋር እምነት ብቻ ነው አይደለም የምታምነው፣ እነሱ ደግሞ ሌላ ነው የሚያምኑት አልካለ። በዛ ነገር ላይ ዲቤት መግባት፣ ዲቤት ስትገባ ማይኒዝ ቤረር እያልክ እያሳየ ነው። እነሱም ደግሞ ማይኒዝ ቤረር እያሉ እያሳዩ ነው። ያ ወንጌል ነው። ምክንያቱም ቃሉ ላይ ነው የምትነጋገሩት፣ የአባቶች ትምህርት ላይ ነው፣ ስኮላስቲክ ኤቪደንስ በማቅረብ ነው የምትነጋገሩት። ያ ወንጌል ነው እያልኩ ነው። ዲቤት ራሱ ወንጌል እየሰበክ ነው ማለት ነው። ስለዚህ ወንጌል ይሰበካል ማለት ነው። ካኑ እኔ ያልኩት ወንጌል አይሰበክም የሚል አልወጣኝም። እኔ እዚህ ቲክቶክ ላይ ደጋግሜ ልናገር እንዴ ምንድን ነው ይሄ ነገር? እዚህ ቲክቶክ ላይ ያሉትን አሁን ማቃቸው ማለት ነው ጌታን ተቀበል ብሎ ማለት ብላስፈሚ ነው ያልኩት። ምን ማለት ነው? ጌታን ያውቁታል ነው። ጌታን ያውቁታል፣ ትምህርቱን ያውቁታል፣ ቃሉን ያውቁታል፣ የአባቶችን ትምህርት ያውቃሉ። አይደለም የአባቶችን የእኛን የስኮላሮች የፕሮቴስታንት ስኮላሮችን ትምህርት በደንብ ያውቃሉ። ኮንፌሽኖቻችንን ያውቃሉ፣ ካታኪዝሞቻችንን ያውቃሉ። ፕሮቴስታንቱ ከሚያውቀው በላይ ያውቁናል። እነዚህ ልክ ስለ ጌታ ማወቅ አንድ ነው። እሱን ያንተ እንትን በለው። አሁን የኔን ነው እየተናገርኩ ያለሁት። እያንዳንዱ አሁን እኮ እኔ የምናገረው ነገር የግዴታ ሁላችሁም መቀበል የለባችሁም እኮ እንዴ። አይ በቃ ይሄኛውን አልገዛውም ብላችሁ መታው ትችላላችሁ። እኔ የምረዳው እኔ ማየው ካቶሊክንና ኦርቶዶክስን ማየው በእንደዚህ አይነት አንግል ነው ማያቸው። አይ ያንተ እይታ አልተስማማንም ካላችሁ ፕሮቴስታንቶች የራሳችሁን እኮ ማያዝ ትችላላችሁ። እኔ ለእኔ ጌታን ማወቅና ስለ ጌታ ማወቅ አይደለም። እሱን ነው በቃ ነጥቤ። አንድ ነገር ብቻ ብዬ ልውረድ ሀና። እኔ እኮ ለምን እንደምትከራከሩ አላውቅም። አንደኛችሁን የመጽሐፍ ቅዱስ ማህበርን ኦርቶዶክስን አውጡልን ብላችሁ እረፉና በቃ አይሻልም? ከናን ዳዊትን እንደዚህ እንትን ከምትሉት የኢትዮጵያ የመጽሐፍ ቅዱስ ማህበር ጋር ሄዱና ኦርቶዶክስ እነዚህ ኦርቶዶክስ ክርስቲያን አይደሉም ይውጡልን። አስፒሮስ ግድ የለም በቃ ይለቅ እዛ ላይ አስፒሮስ ቆይ አንዴ እነሱ ይጨርሱ። በጣም የሚገርም ነው። ኦርቶዶክስን ስፒሮስ የአንተ ገስ ከሆንክ መናገር ስለማያስችል እታች ውረድ አይሻልም? በኋላ ትገባለህ። በኋላ ተጨምቀናለን። ለምን እኔ ራሴ እከፍትልሃለሁ። በደንብ አድርገህ ተጨምቀናለህ። ችግር የለም። ቆይ ስፒሮሴ እኔ እንደሚመስለኝ ከሆነ እንግዲህ አሁን ሁለታችሁም እኮ የምታወሩት አንድ አይነት ይመስለኛል። ዴቭና ከኒ እዚህ ቋንቋን የታጣለት ማለት ነው። አሁን ምንድን ነው እኔ እንግሊዝኛውን አላውቀውም። አሁን ዴቭ የምትለኝን ያ ነገር በአማርኛ ይተርጎም ሲባል እንደ ወንጌል እንደማድረስ ነው የሚል ነገር ነው የሰጠኝ እና ስለዚህ እኔ ተመሳሳይ ከሆነ የቋንቋው ጉዳይ ከሆነ ምንም ሊያጣላን አይገባም። ወንጌል እያደረስን ነው ብሏል ዴቭ ማለት ነው። ከኔ እንዲህ ብናየውስ ምን ትላለህ?